ሰላም ጤና ይስጥልን ክብራትና ክብራን የክፋት ቴሌቪዥን ተከታታዮች እንደምቆያችሁ የዕለቱ የዜና ወጃ ሰዓታችን ደርሶ ነው የተዘጋጁ ዜናዎችን ይዘን ቀርበናል። ከዜናዎቹ ጋር ምህረት አብርሃኑ ቆይታ አድርጋል። የከፋ ዞን ምክር ቤት አራተኛ ዙር 13ኛ ዓመት 26ኛ መደበኛ ጉባኤውን አካሄደም። ጉባኤው የአራተኛ ዙር 12ኛ ዓመት 25ኛ መደበኛ ቃለ ጉባኤ ከማጽደቅ በተጨማሪ የፈጻሚዎች የ2018 የመጀመሪያ አጋማሽ የአፈጻጸም ሪፖርት በማድመጥ አቅጣጫ አስቀምጧል። ጽዮን ታደለ ዝርዝር አላት። የከፋ ዞን ምክር ቤት ባደረገው መደበኛ ጉባኤ ያለፈውን አራተኛ ዙር 12ኛ ዓመት 28ኛ ጉባኤ ቃለ ጉባኤ መንምሮ በሙሉ ድምጽ አጽድቋል። ምክር ቤቱ የዞኑን ዋና አፈ ጉባኤ ሹመት ያጸደቀ ሲሆን በዚሁም ክብርት ወይዘሮ አሚና ሀሰን የከፋ ዞን ዋና አፈ ጉባኤ እንዲሆኑ በዞኑ ዋና አስተዳዳሪ የቀረበውን የሹመት ፕሮፖዛል ተቀብሎ በአባላቱ በሙሉ ድምጽ አጽድቋል። የከፋ ዞን ዋና አስተዳዳሪ አቶ እንዳሻው ከበደ የ2018 ዓ.ም የመጀመሪያ 6 ወራት ያስፈጻሚዎችን ሪፖርት ያቀረቡ ሲሆን በኢኮኖሚ በማህበራዊና በፖለቲካዊ እንዲሁም የልማትና የመልካም አስተዳደር ችግሮችን በመፍታት የህዝቡን ተጠቃሚነት ለማረጋገጥ በትኩረት እየተሰራ መሆኑን በሪፖርቱ ላይ አመላክተዋል። በግብርናው ዘርፍ የዞኑን ህዝብ ኢኮኖሚ ተጠቃሚነት ለማሳደግ በተደረገው ጥረት ምርታማነትን በማሳደግ የምግብ ዋስትናን ለማረጋገጥ ትኩረት ተሰጥቶ መሰራቱን ገልጸዋል። በ2017-18 የመኸር አዝመራ 123430 ሄክታር መሬት በዘር መሸፈኑን ጠቅሰው በቴክኖሎጂ አጠቃቀም 21.8 በመቶ መድረሱንም ተናግረዋል። የመንገድ መሰረተ ልማቶችን ለማሳለጥ በህብረተሰቡ ዘንድ የተጀመረው ተግባር አበረታች በመሆኑ ተጠናክሮ ሊቀጥል እንደሚገባው ዋና አስተዳዳሪው አሳስበዋል። የምክር ቤቱ አባላት በቀረበው አፈጻጸም ሪፖርት ዙሪያ ባደረጉት ውይይት በከተማ እየተሰሩ ያሉ የኮሪደር ልማትና መሰል ተግባራት ሊጠናከሩ እንደሚገባም አብራርተዋል። ስሜ አስካለ ገብረ ሚካኤል ይባላል። የከፋ ዞን ምክር ቤት አባል ነኝ። ግማሽ አመት ወይም የ6 ወር አፈጻጸም ሪፖርት እየገመገምን ያለ ነው። ያው ከሞላ ጎደል አፈጻጸሞቹ አማካይ ላይ ናቸው። ጥሩ ተስፋ ሰጪ ነገሮች አሉ። ክፍተቶችንም እያየን ያለችው ቀሪ ጊዜ ከሀገራዊ ምርጫ ጋር ተያይዞ አጭር ጊዜ ከመሆኑ አንጻር የምክር ቤቱ አባላትም ትኩረት እየሰጠ ያለው እቅዶች ተከልሰው ዝቅተኛ አፈጻጸም የታየባቸው ሴክተሮቹ መልሶ እቅዶቻቸውን በመከለስ የአጭር ጊዜ እቅድ በማዘጋጀት ርብርብ እንዲያደርጉ ነው የምክር ቤቱ አባላት አጽንኦት እየሰጠ ያለውና ስሜ ምትኩ አስፋ እባላለሁ። እንግዲህ የምክር ቤቱ ጉባኤ የ6 ወር 2018 የ6 ወር አፈጻጸም የመጀመሪያው አጋማሽ አመት አፈጻጸም ነው እየገመገመ ያለው። እዛ ላይ የቀረቡት በዋናነት በማህበራዊ፣ በኢኮኖሚያዊ፣ በመሰረተ ልማት እንዲሁም በአገልግሎት አሰጣጥ ለምሳሌ ፋይናንስ፣ ገቢዎች፣ እነዚህን አጠቃላይ የመንገድ ሌሎችም የዲጂታላይዜሽን ስራዎችም ሪፖርት ቀርበዋል። ስለዚህ በአብዛኛው የተፈጸሙ ተግባራቶች ቆንጆ ናቸው፣ ግን የሚቀሩ ስራ የለም ማለት አይደለም። ስለዚህ ደካማ ጎን የፈጸሙትን መምሪያዎች ላይ ደግሞ እንዲያሻሽሉ፣ በጠንካራ ጎን ደግሞ የፈጸሙት ደግሞ የተሻለ ከዚህ የተሻለ እንዲተጉ ለማድረግ ያፈጻጸሙ በዝርዝር ቀርቦ እየተገመገመ ነው ያለው። ስለዚህ በሞላ ጎደል ጥሩ ደረጃ ነው የሚለውን የግሌ ግምገማ አለኝ። የምክር ቤት አባላቱ አክለውም በቀጣይ ሊሰሩ የሚገቡ ጉዳዮችንም አመላክተዋል። አሁን ጠንካራ ስራ ነው ከሚባሉት አንዱና መጀመሪያ ሲጀመር ሁሉም የተማረረበት አሁን ነገር ግን ሲገባው ደስተኛ የሆነበት በራስ ፍቃድ ቤቱን ከቤቱ አጠገብ ያሉት ሌሎች ነገሮችን በማንሳት ውብና ማራኪ የሆነ ከተማ ከመፍጠርም አንጻር ለትራንስፖርት ክፍት የሆኑ የባጃጅ የመኪና የእግረኛ መንገድ ለይቶ ከመሄድ አንጻር በከተማ ኮሪደር አንጻር በሁሉም ወረዳዎች እና በዞኑ ማለት ይቻላል ጠንካራ ስራዎች አሉ። ነገር ግን አሁን እዛ ጋር መሰራት አለበት ብዬ ብሎን የምናስበውና አሁን ቤቱም ሲያነሳ የነበረው አረንጓዴ ውብና ማራኪ ከማድረግ አንጻር የአረንጓዴ ተክሎችን ከመትከል አንጻር ንጽህና ከመያዝ አንጻር ቦይ ማፋሰሻዎችን ህብረተሰቡ የኔ ነው በሚል መንግስት እንግዲህ ሁሉን ሊሆን አይችልም። ሁሉ እንዲሰራ
አቅጣጫ ይሰጣል እንጂ ሁሉንም ተክቶ ሊሰራ ስለማይችል ህብረተሰቡ በደጁ የሚያልፈውን ቦይ ማጽዳት አለበት። ቆሻሻ እዛ መጣል የለበትም። በተለያየ ቆሻሻ ማቃጠያ ስፍራ አበጅቶ እዛ መጣል አለበት። ወደ ግብርናው ዘርፍ ሙያም ስለሆነ ሞር ዲቴል እዛ ላይ አያለሁና ግብርናው ዘርፍ ላይ የእንስሳት ጤና አጠባበቅ ላይ ክፍተቶች ታይተዋል። በተለይ ወደ አርብቶ አደሮች አካባቢ የክትባት አቅርቦትም ሆነ የጤና አገልግሎት ትንሽ ዝቅተኛ አፈጻጸም አለውና እሱ ደግሞ በበለጠ ትኩረት ተሰጥቶ ቢሰራበት። የአንድ ከብት ዋጋ ዛሬ ስንት ነው? አንድ ከብት በበሽታ ምክንያት ቢሞትበት የሚደርሰውን ክሳራ ማየት። ስለዚህ እሱ ላይ እንደ ክፍተትን ያየሁትን ነው። ሌላው ያየውን ሊያዩ ይችላል። ትምህርት ላይ ሲሄድ ደግሞ ነው ያየሁትን ነው ማለት የሚፈልገው። ለምሳሌ የመጽሐፍት ህትመት ዘግይቷል። ያላሳተሙ ወረዳዎች አሉ። እነሱ ትኩረት ሰጥቶ ምክንያቱም ተማሪ ጥሩ ትውልድ፣ ደህና ትውልድ፣ የነቃ ትውልድ ለማፍራት ግብዓቶችን ማሟላት ግድ ይላል። ያለ ግብዓት ደግሞ ጥራት አንጠብቅም። ስለዚህ መጽሐፍት ላይ ያለው ነገር ክፍተቱ ቢሞላ ብዬ ነው ማስበው። ወደ ቶሎ ገንዘብ አሰባስበው ወደ ህትመት ቢገቡ፣ ወደ መጽሐፍ ማሳተብ ቢገቡ መልካም ውጤት ይመዘገባል ብዬ አስባለሁ። ሌሎች መልካም ስራዎች አሉ፣ ግን መልካም ስራዎች የኛው ናቸው። ክፍተቶች ላይ ነው ማተኮር የሚፈልገው። ሁሉ ጊዜም መልካሙ ስራ፣ ጠንካራው ስራ ያንን ማድነቅ ያንን ማመስገን እንዳለ ሆኖ ግን ክፍተቶችን መሙላት ካልቻልን ማየት ካልቻልን አደጋው ዞሮኛው ላይ ነው የሚሆነውና እሱ ላይ አንድ ክፍተት አይቸበታለሁ። የአውራዳ ከተማ አስተዳደር ምክር ቤት አንደኛ ዙር 5ኛ ዓመት 12ኛ መደበኛ ጉባኤ ተካሄደ። ምክር ቤቱ የከተማ አስተዳደሩን የ2018 የመጀመሪያው አጋማሽ በጀት ዓመት አፈጻጸም ገምግሟል። አማኑኤል ክንፈ በዚሁ ጉባኤ ላይ የምክር ቤቱ ጽሕፈት ቤት አፈጻጸም የቀረበ ሲሆን ዋና አፈ ጉባኤ አቶ ገዛኸኝ ገብረ ማርያም ባለፉት 6 ወራት ምክር ቤቱ አበረታች ስራዎችን ማከናወኑን ገልጸዋል። የመንገድ ከፈታ አለ። መንገድ ከፈታ ዝም ብሎ ተሰንጥቆ የተቀመጠ ቦታዎችን አሁን ጠጠር የማልበስ ስራ እየሰራን ነው ያለ ነው። ቅድመ መደበኛ እንደዚሁም ደረጃውን የጠበቀውን እያሰራን ነው ያለ ነው። የከንቲባ ጽሕፈት ቤትም እያሰራን ነው ያለ ነው። እነዚህም በምናሰራበት ጊዜ ጠንካራ ጎን ነው ብዬ ወስዶ ህዝቡን በማሳተፋችን ግማሹን ወይም 50% ህዝቡ 50% መንግስት በመናደርግበት ጊዜ ስራዎች እየተፋጠነ ነው የሚሄደው። ሁለት ነገር ነው እሱ ያለው። አንደኛ ንብረትነቱን ህዝቡ ይከታተላል። የኔ ነው ይላል። የሱ ላብ የወጣበት ነው፣ የሱ ገንዘብ የወጣበት ነው። ሁለተኛ መንግስት ብቻውን እየገፋ አንድ ፕሮጀክት ላይ የሚቆየውን ብዙ ፕሮጀክትን በአንድ ጊዜ ማግኘት ይቻላል፣ መስራት ይቻላል። የአውራዳ ከተማ አስተዳደር ምክር ቤት አንደኛ ዙር 5ኛ ዓመት 12ኛ መደበኛ ጉባኤን ተከትሎም በከተማ አስተዳደሩ ከንቲባ አቶ ታረቀኝ ኃይሌ በከተማው የተሰሩ የልማት ስራዎችን የሚያሳይ ፎቶ አውደሪ አቅርቧል። እዚህ ጋር ያለውን ፖል 4 ነው 5 ፖል እንደሆነ ለማስጠጋት ብቻ ወደ 105,000 ብር ነው ወደ ማደ እግዚአብሔር ያለው። እነዚህን ቅድም የሪፖርታችን አካል ስላደረግን ነው ወደ 105,000 ነው። ከወደዚህ በኩል ያለውን ደግሞ 2 ፖል ወደ 44 በድምሩ ወደ 150 ምናምን ሺህ ብር ተከፍሎ ነው እነዚህ ፖሎች ወደ ኋላ ተጠግቶ እነዚህ ቤቶች እንደዚህ እንዲያምሩ የተደረገው። ይሄ ደግሞ ወደ እነዚህ ወደ ገነጡሪ አካባቢ ላለ ዲች ቦይ ነው በ14 ቀን ተገንብቶ ያለቀ ማለት ነው። 1.5 ሚሊዮን አካባቢ 1.1 ሚሊዮን አካባቢ ላይ የጨረሰ ነው። እንግዲህ ይሄ አትክልት እንግዲህ አርሶ አደር በጓሮ እንደዚህ እነዚህን አትክልት አልምቶ እየተጠቀመ መሆኑን ማለት ነው። ለዚህ በጓሮችን ያለ ቦታ ምን ያክል ጠቀሜታ አለው፣ ምን ያክል አገልግሎት ይሰጣል የሚለውን እዚሁ ማየት ይቻላል። ይሄ ዴቲ ካናል ነው። ይሄ በላይን ታውቃላችሁ እንግዲህ ዶሮ በየተይዘው ማርባት ይቻላል። እንቁላልን መግዛት አንችልም የምንለው እንደዚህ አይነት ተግባሮችን ስናይ ነው ማለት ነው። ወጣቶች በወጣቶች እየለማ ያለ ድንች ነው። ይሄም ደግሞ በወጣቶች እየለማ ያለ ስንዴ ነው። ይሄ ደግሞ የወተት መንደር የነ አብርሃም ተብሎ እየተሰራ ያለ ነው። የምክር ቤቱ አባላት ባለፉት 6 ወራት በታዩ ለውጦች መደሰታቸውን ተናግረው በቀጣይ ሊሰሩ የታቀዱ ስራዎች መሬት ላይ እንዲወርዱና የተጀመሩትም እንዲጠናቀቁ የበኩላቸውን እንደሚወጡም ተናግረዋል። አውራዳ ከተማ ከንቲባ ጽሕፈት ቤት እየቀጠለና ያማረ ያለው ስራ ላይ ነው ያለው። እንደዚህም አራቱም ቀጠና ላይ ያለው የፖሊስ ጽሕፈት ቤት የተሰራ ጥሩ ደረጃ ላይ ነው ያለው። ለዛም ሁሉ ደግሞ ማህበረተሰቡ ፍላጎት ነው ትልቁ ነገር። በፍላጎት ተነሳስቶ ለራሱ የሚጠቅመውን ነገር እየገነባም በአስተዳደሩ ጋር እየተማከረ እየሰራ ያለበት ስራ ነው ያለው። እዚህ የተነሳው እንግዲህ ካለፉት አሁን የተሻለ ነው ያለው።
ቀጣይም ቢሆን ያንን ይዞ የመቀጠልና የጎደለውን ማሟላ ስራ ሂደት ላይ ነው ያለ ነው። ከሪፖርቱ አንጻር ስናይ በርካታ ስራዎች 100% የተሳኩ መሆናቸውን ያው ከተግባርም አንጻር ያየናቸው ነገሮች አሉ። የተጀማመሩ ስራዎች አሉ። በተለይ ከኮሪደር ልማት ጋር ተያይዞ ከውስጥ ለውስጥ መንገድ ላይ አሁን በአሁን ሰዓት ኮረት እየተጣለ ነው፣ እየተዘረጋ ነው። ይሄ ደግሞ ጥሩ የሚያስብል ደረጃ ነው ያለ። ሲቀጥል የአንደኛ የቅድመ መደበኛ ትምህርት ቤት በህብረተሰብ ተሳትፎና በመንግስት በኮሚቴ ገለልተኛ ከሆኑ ኮሚቴ አጋጣሚ ነኝ የኮሚቴው አባል ነኝና ይሄም እንቅስቃሴ በጣም ጥሩ ደረጃ ላይ ያለበት ነገር አለ። የተጀማመሩ ስራዎችን የማጠናቀቅ ስራ ይሰራል ተብሎ ይታሰባል። በተለይ ከይሄኛው ዙሪያው አካባቢ ላይ ከግብርና ተግባራቶች አንጻር ከመሰራት ያለባቸው ምንድነው? አሁን አንደኛ ከአረንጓዴ ልማት ጋር ተያይዞ ሌሎችም በተለይ ከምግብ ዋስትና ጋር ተያይዞ ምግቤን ከጓሮ የሚል ኢኒሼቲቮች አሉ። ሌሎችንም ተግባራቶች ይሰራሉ ህዝብ በማስተባበር እነሱም ቀን ተሌት ደከመን ሰለችን ሳይሉ እየተሯሯጡ በገበያ ቀን ያው ገቢ በማሰባሰብ ደሞዝ የሚከፍሉት በሱ ነው። የህብረተሰብ ልማት የሚሰሩት እሱ ነው። ህዝብ አስተባብሮ ነው የሚሰሩት። በርቱ የሚያስብል ነው። ለአንድ ቀን በተካሄደው በዚሁ የምክር ቤቱ ጉባኤ ላይ የከተማ አስተዳደሩ የብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት ኃላፊ አቶ ፍቅረ መለሰ፣ የፖለቲካ ዘርፍ ኃላፊዋ ወይዘሮ መርዲያ ጀማል እንዲሁም የአደረጃጀት ዘርፍ ኃላፊው አቶ ስዩም ኃይልን ጨምሮ ሌሎች የከተማ አስተዳደሩ የስራ ኃላፊዎችና ተጋባዥ እንግዶች ተገኝተዋል። በከተማው እየተከናወነ ያሉ መሰረተ ልማት ስራዎች ደህንነታቸው እንዲጠበቅ የሚያስችልና የውሃ ፍጆታ ታሪፍ ማሻሻያ ደንብ ጸድቆ ተግባራዊ መደረጉን የቦንጋ ከተማ አስተዳደር ምክር ቤት አስታወቀም። የደንቡ ተፈጻሚነት ላይ ጥብቅ ክትትልና ቁጥጥር የሚደረግ መሆኑን የምክር ቤቱ ዋና አፈ ጉባኤ አቶ አጥናፍ ወልደ ጻዲቅ አስገንዝበዋል። ምክር ቤቱ ከዚህ ቀደም ሁለተኛ ዙር 13ኛ የስራ ዘመን 37ኛ መደበኛ ጉባኤ ማካሄዱ የሚታወስ ነው። አማኑኤል ክንፈ ተጨማሪ ያለው። በጉባኤው የ2018 ዓመተ ምህረት ሁለተኛ ሩብ ዓመት የስራ አፈጻጸም ቀርበው ከተገመገመ በኋላ ቀጣይ ትኩረት የሚሹ ጉዳዮች ላይ በመምከር አቅጣጫዎችን አስቀምጧል። በዚህም በዋናነት የውስጥ ለውስጥ የመንገድ ከፍታ ስራ፣ ኑሮ ውድነትን ለማረጋጋት እየተከናወኑ ያሉ ተግባራትን ማስፋፋት፣ በአንዳንድ ተቋማት ላይ ከአገልግሎት አሰጣጥ ጋር ተያይዞ የሚነሱ ችግሮችን መፈተሽና መፍታት፣ የጤና መድህን አገልግሎቶችን ማስፋፋትና የመሳሰሉ ተግባራት ትኩረት የተሰጠባቸው መስኮች መሆናቸውን ዋና አፈ ጉባኤው አስረድቷል። በሌላ በኩልም ከተማዋን ለነዋሪዎቹ ምቹና ማራኪ ለማድረግ የተከናወኑ ያሉ የኮሪደርና ተያያዥ የመሰረተ ልማት ስራዎች ደህንነታቸውን ለማስጠበቅ የሚያስችል ደንብ በጉባኤ ቀርቦ መስጠቁንም ጠቁሟል። ደንቡን በሚመለከት አሁን ከተማችን ያየን ያለ ነው። በጣም እጅግ በጣም የሚያስደንቅ እና ወደ ምቹ ለማድረግ እየተካሄደ ያለው አካሄድ እጅግ በጣም የሚበረታታ ነው ብለው ምክር ቤት አባላት ቅድም አስተያየት በሰጡት ልክ ደግሞ በሚያሳዝን ልክ የደረሱ ያሉ ጉዳቶች መብራት ፖል ላይ፣ ኮሪደር ላይ፣ በኮሪደር ዙሪያ ላይ የተተከሉ የውበት ሳሮች ላይ እሱ ብቻ ሳይሆን በየበራፉ ያለውን አለመጠበቅ፣ ቆሻሻ ወጥቶ እዛ ላይ ማስቀመጥ፣ በፀሐይ ሳሩ የተቃጠለ የማን ነው ምን አገባኝ በሚመስል ልክ ዝም ብሎ ማለፍ፣ እነዚህን በሙሉ አስቀምጧል እዛ ላይ። አንዳንዴ ለከተማ ምቹ ያልሆኑ ዛፎች እነሱን መትከል ብቻ ሳይሆን እንደው ያሉትን ከማስወገድ አንጻር ይሄ መገፋፋት፣ ይሄ በተለይ ባህር ዛፍን ጨምሮ ማለት ነው ለከተማችን በማይመጥኑ ከተማን የማይመጥኑ እና የከተማን ነባራዊ ሁኔታ የማያገናዝቡ ጉዳዮች ላይ በዝርዝር እስከ 100,000 ብር ድረስ ነው። ከ10,000 ከ2,000 እስከ 100,000 ብር ድረስ በየምጣኔው አወጥቷል ማለት ነው። ስለዚህ ይሄ ማለት እዛው አውቶማቲካሊ የሚወሰድ እርምጃ እንጂ ሌላ የህግ ማቀፍ አለው። ቅድም ባልኩት በላይኛው ህግ በተቀመጠው ልክ ገና ክሱ ይቀጥላል። ክሱን እንግዲህ ልማት አቁሞ ክስ መመላለስ አይቻልም። ስለዚህ ወዲያው ባለበት ይሄ አውቶማቲካሊ እርምጃ ከተወሰደ በኋላ ወደ ላይ ፍርድ ቤት ተኪዶ የዛን ባበላሸው ልክ የሚቀጣበት ሁኔታን የሚተነትን እጅግ በጣም ዘርዘር ያለ
ደንብ ጸድቆ አሁን እኛ ወደ የፈጻሚ ሴክተሮች እየበተንን ነው ያለነው። ደንቡ በውስጡ ዝርዝር ጉዳዮችን ማካተቱን የጠቆሙት አፈ ጉባኤ ለተፈጻሚነቱ ጥብቅ ቁጥጥርና ክትትል እንደሚደረግም አስገንዝቧል። በከተማው የውሃ ተደራሽነትን ለማስፋትና የተቋሙን የሀብት ውስንነቶችን ለመፍታት የሚያስችል ደንብ በጉባኤ ቀርቦ መጽደቁንም አክለዋል። የሕግና አስተዳደር ቋሚ ኮሚቴና የኢኮኖሚ ዘርፍ ቋሚ ኮሚቴ ጥናት አድርጎ ያቀረበው ደንብ ነው። እሱም ጸድቋል። ጥያቄዎች ተነስተዋል፣ አስተያየት ተሰጥቷል፣ ብዙ ገንቢ የሆኑ ነገሮች ተነስተዋልና እሱንም አሁን ይህንን ደንብም ተግባራዊ አድርገው የህዝብ ተጠቃሚነትን ውሃ እንዲያረጋግጥ ለማድረግ ራሱ ተቋሙ በጣም በሀብት ውስንነት ወደ ኋላ የቀረ እንደሄደና ይህንንም ወገቡን ጠበቅ አድርጎ ያለውን ሀብት አፈርቶ አሁን በነገራችን ላይ ወደ ኢንተርፕራይዝነት እየተቀየረ ያለ ተቋም ነው። እኛ ጋር ግን ሀብት ባለመኖሩ ወደ ኋላ የተመለሰ ስለሆነ በፍጥነት ይህን ሰርተው ተግባራዊ አድርጎ የህዝብ ተጠቃሚነትን እንዲያደርግ ለራሱ መኖር ሳይችል ለሌላ መኖር ስለማይችል ማለት ነው። መጀመሪያ ለራሱ መኖር መቻል አለበት ተቋሙ። ከዛ በኋላ ደግሞ ለህዝብ ማገልገል ያለበትን አገልግሎት መስጠት አለበት በሚል ታሳቢ የጸደቀ ደንብ ነውና እንግዲህ ከዚህ በፊት 1 ሜትር ኩብ 16 ብር ነው የነበረው ለነዋሪ ለግለሰብ ማለት ነው። አሁን ወደ 60 ብር ነው ያደገው። ለመንግስት ተቋማት 100 እና ከዛ በላይ እያለ ለኢንዱስትሪ እያለ በዝርዝር አስቀምጦታል። ያው ሚዲያ እንግዲህ እነዚህን በራሱ ላይን እንትን ይላል ወደ ህዝቡ እንዲደርስ ያደርጋል የሚል ታሳቢ እጄ ከዛ ባሻገር ይሄንን ደንብ በማሻሻል እና ከዚህ ገቢ መሰብሰብ ጎን ለጎን ደግሞ የውሃ መስመር ባልተዳረሰባቸው እና ጨርሰው ውሃ መስመር የሌለባቸው አካባቢ ላይ ያሉ ነዋሪዎች የነሱ ታሳቢ ተደርጎ ቀደም ሲል የነበሩ ምንጮችም አሁን ደና ምንጮች ያሉበትም የሚመለከታቸው አካላት ረጂ ድርጅቶችን ሌላ ህዝብ በማስተባበር ምንጭ አጎልብቶ ንጹህ ውሃ ማቅረብ የውሃ ቢሮ የውሃ ጽሕፈት ቤት እንደ ግዴታም ሌላን አስተባብረው ማለት ነው እንግዲህ ብቻውን አይደለም ሌላን አስተባብረው ለህዝብ ንጹህ ውሃ የማቅረብ ግዴታ አለበት የሚለውንም የተከበረው ምክር ቤት በአጠቃላይ ሀሳብ አነስቶ እኛም መጨረሻ ላይ የምክር ቤቱ ውሳኔ አድርገን ወስነን ያለፍንበት ሂደት ነው ያለው። ምርትና ምርታማነትን ለመጨመር የአፈር ለምነትን መጠበቅና መንከባከብ ባህል ማድረግ እንደሚገባ ተገለጸም። በከፋ ዞን ጊምቦ ወረዳ የ2018 ዓ.ም የተፋሰስ ልማት ማስጀመሪያ ፕሮግራም ተካሂዷል። አድማሱ ጴጥሮስ አዘጋጅቶታል። ብሩክታዊት ብርሃኑ እንደሚከተለው ታቀርበዋለች። የማብሰሪያ ፕሮግራሙ ሃይማኖት አባቶችና በሀገር ሽማግሌዎች ምርቃት የተጀመረ ሲሆን በማስጀመሪያ ፕሮግራሙ ንግግር ያደረጉት የጊምቦ ወረዳ ግብርና አካባቢ ጥበቃና ህብረት ስራ ምክትል ኃላፊና የተፈጥሮ ዘርፍ ኃላፊ አቶ ተሾመ ሽባባ የግብርና ስራን ባህል አድርጎ ከሚሰሩ ስራዎች አንዱ የተፋሰስ ልማት መሆኑና በተያዙ መርሃ ግብር መሰረት እንደሚለማ አስቀምጠዋል። የግብርና ስራን ባህል አድርገን ከምንሰራ ስራዎች አንዱ ደግሞ የተፋሰስ ልማት ነው። ተፋሰስ ያው ሰው ባህል አድርጎታል። መንግስታችን ደግሞ አጠቃላይ የግብርና ስራን ባህል ማድረግ አለብን ብሎ የተነሳበት ነገር አለ። ደግሞ ይሄን ደግሞ ስራን ባህል ከማድረግ አንፃር ያስተማረን አንጋፋ የተፋሰስ ስራ ነው። በፕሮግራሙ ላይ ተገኝተው ንግግር በማድረግ ያስጀመሩት የጊምቦ ወረዳ ምክትል አስተዳዳሪና መንገድና ትራንስፖርት ጽሕፈት ቤት ኃላፊ አቶ አዲሱ አየለ በበኩላቸው የተፋሰስ ልማት በሀገር ደረጃ ከተጀመረ ወዲህ በአካባቢያቸው ብዙ ጠቀሜታዎች እየታዩ መሆናቸውን አንስተዋል። አቶ አዲሱ አክለውም በተፋሰስ ልማት የሚሳተፉ በማህበረሰብ ጎን ለጎን የሚፈጸሙ ተግባራትን ሳያነሱ አላለፉም። እለቱን በማስመልከት የከፋ ዞን ግብርና አካባቢ ጥበቃና ህብረት ስራ ምክትልና የተፈጥሮ ዘርፍ ኃላፊ አቶ ታሪክ ወልደ ሚካኤል እንደገለጹት የተፋሰስ ልማት ዘርፍ ጠቀሜታዎች እንዳሉ ተብራርተዋል። ባዮሎጂካሊ የተተከለው ቦታው ፍሬ በመስጠቱ ፍራፍሬውን አርሶ አደሩ ሽጦ ገቢ የማግኘት እድልም አለ አይደለም። እሱ ወጣቱ ራሱ ተደራጅቶ ችግኝ ጣቢያ እያዘጋጀ ችግኙን ለአረንጓዴ አሻራ እየሸጠ ወጣቶች ስራ እድል ፈጠራ እያደረጉበት ነገር አለ። አጠቃላይ ዞናዊ እስካሁን ከ400,000 ሄክታር በላይ እስካሁን የለማበት ነገር አለ። የ2018ን ስናይ 83,260 ሄክታር ነው አሁን እናለማለን ያለ ነው። ይሄ በ319 ተፋሰሶች ላይ ነው የሚለማው። ይሄ ሲታይ ጥሩ ነገር ነው ያለው። የኩቲ ቀበሌ ነዋሪዎች ስለ ተፋሰስ ጠቀሜታ እንደ አካባቢ እየታየለውንም አንስተዋል። 2018 ነው ለ16 ዓመታት ስንከታተል ኑረናል። በጣም ጥቅም አለው። ምክንያቱም ተፋሰስ ማለት አንደኛ ውሃና አፈር ጥበቃ ነው። አፈር ጥበቃ ነው፣ ተሸርሽረው እንዳይሄዱ ለመጠበቅ ነው ትልቁ ነገር እና ስለዚህ አፈርና ውሃ ጥበቃ ሲባል ይሄ ተፋሰስ ማለት ብዙ ጥቅም አለው። ብዙ ዘርፈ ብዙ የሆነ ጠቀሜታ አለው። ምክንያቱም አንደኛ በዚህ በተፋሰሱ በተሰራው እርከን ዙሪያ ላይ የተለያዩ አትክልቶች ይተከላሉ።
ለሙን አፈር ስለሚያገኙ ለገበሬው ጥቅም ይሰጣሉ። 2018 ላይ ስንጀምር ከዛሬው ጋር 16ኛ ዓመታችን ነው ስንሰራ ቆየ ነው። ተፋሰስ ድሪ ሲጀመር አንደኛ የሴቶችን ወጣቶችን አርሶ አደር አደረጃጀት እያጠናከርን ስንሄድ በተጀመረበት በ16 ዓመት ውስጥ ብዙ ለውጦችን እንደየአካባቢያችን እንደ ወረዳ እንደ ቀበሌያችን ያመጣበት ለውጦች ያሉ ቅድም እንዳልኩ የምታጠቡ መሬቶችን የልማት ጠቀሜታዎችን ስነ ህይወታዊ ተከላዎችን ተክለን የምንጠቀምበት ቦታ በመሆኑ ፋይዳው ከምንም በላይ በየዓመቱ አርሶ አደሩም እየጠበቀ ያለው ህዝቡም እየጠበቀ ያለው ተፋሰስ እንዶ መቼ ይጀመራል ለምንድን ነው የሚቆየው የሚል አንዳንድ መድረክ ላይ የሚነሱ ነገሮች ስላሉ ህዝቡም ጠቀሜታ በጣም ገብቶታል። ተፋሰስን ደግሞ ሲሰራ አጠቃላይ ቅድም ያልኩበት አደረጃጀት ሁሉ ነገር ለመስራት ምቹና ጥሩ ልማት ነው ብዬ ነው ወስደው የተጀመረውን የተፋሰስ ልማት ለመፈጸም የድርሻቸውን እንደሚወጡ ቃል ገብተዋል። እኔ ራሴን ድርሻ እንግዲህ አንደኛ ህዝቡን አስወጥቶ ይሄን ስራውን ማሰራት ላይ፣ ሁለተኛ ዲጂታል ማስወጣት ላይ፣ ሌላ ግብሮችን የተለያዩ ነገሮችን እዚሁ አብሮ በማካተት ለማስፈጸም ያው እንግዲህ የራሴን ድርሻ ወጣለሁ ብዬ አምናለሁ። ራሱ ሚና እንዲጫወት ቅድም ያለው ተፋሰስ ለትልቁ ሚና ለኛም ሆኖ አደረጃጀት ነው። አደረጃጀት ማጠናከር ነው። ታች ያለው የቤተሰብ አመራር ያን 10 መሪና ከቀበሌ መዋቅር እስከ ግብርና ያሉት መዋቅሮች እርስ በርሱን እያያዙ ከሆነ ተፋሰስ ስራው ብዙ ነገሮችን የምናስፈጽምበት፣ ቀሪ ግብርን የምናስከፍልበት፣ ቀሪ ልማቶችን የምናስፈጽምበት፣ የበልግ እቅዶችን የምናሳቅድበት፣ የዘርና የዳፕ ዩሪያ ገንዘብ የምንሰበስብበት ቦታ በመሆኑ እኔ ስራው ተፋሰስ ከሚያልቅ ሁሉም ቀረ የሚሉትን ስራውን የ18 የልማት ስራዎችን እንደ ቀበሌያችን ተፋሰስ ቦታ ላይ ጨርሰን እንወጣለን የሚል ተስፋ ነው አለ። በመርሃ ግብሩ ህብረተሰቡ የፋይዳ መታወቂያ ለማስወጣት በመመዝገብ የፓርቲና የመንግስትን ተግባር በቀሪ ጊዜያት ለማከናወን ቃል ገብተዋል። በከፋ ዞን ጎባ ወረዳ የዘንድሮ የተቀናጀ የተፋሰስ ልማት ስራ ማስጀመሪያ መርሃ ግብር ተካሄደም። የተፋሰስ ልማቱ ከ31 ሺህ በላይ የህብረተሰብ ክፍሎችን ያሳተፈ እንደሚሆን የወረዳው ግብርና አካባቢ ጥበቃና ህብረት ስራ ልማት ጽህፈት ቤት ኃላፊ አቶ አለማየሁ አምቦ ተናግረዋል። በዘንድሮ የተፋሰስ ልማት 9 ነባርና 3 አዳዲስ ተፋሰሶችን ጨምሮ በ12 ንዑስ ተፋሰሶች ከ3600 ሄክታር በላይ መሬት ለማልማት የቅድመ ዝግጅት ስራ ተጠናቆ ትግበራ መጀመሩን ገልጸዋል። የተቀናጀ የተፋሰስ ልማት ስራ የአፈር ለምነትን ከመጠበቅ ባሻገር በኢኮኖሚ አቅም ግንባታ ላይ ያለው አበርክቶ ከፍተኛ መሆኑን የገለጹት ኃላፊው የዘንድሮ ተፋሰስ ስራ ማብሰሪያ በሸዳ ቀበሌ መጀመሩን ጠቁመዋል። የተቀናጀ የተፋሰስ ልማት ስራ ከጥር 20 ጀምሮ እስከ መጋቢት 4 ቀን 2018 ዓ.ም ድረስ ለ45 ተከታታይ ቀናት የሚቆይ መሆኑን ተናግረዋል። በመሆኑም ህብረተሰቡ በተለዩ 12 ተፋሰሶች እንደተለመደው በንቃት በመሳተፍ ከታቀደው ጊዜ አስቀድሞ ለማጠናቀቅ የድርሻውን እንዲወጣ ጠይቀዋል። ባለፉት ዓመታት የተሰራው የተፋሰስ ልማት ስራ ውጤት እየሰጠ መምጣቱን ህብረተሰቡ በተግባር እያየ መሆኑን የገለጹት አቶ አለማየሁ የአፈርና ውሃ ጥበቃ ስራ እንዲሳካ ሁሉም እንዲረባረብ ጥሪ አቅርበዋል። ዘገባው በደቡብ ሬዲዮና ቴሌቪዥን ድርጅት የቦንጋ ቅርንጫፍ ነው። እጅ መታጠብ ላተገባበር ቀላል ይምሰል እንጂ በሽታን ከመከላከል አኳያ ሚናው የጎላ ነው። በዚህ ዙሪያ የተዘጋጀ ዝርዝር አለ፣ ተከታትለን እንመለስ። ሀበሻን ጀርማ አይገድለውም የሚለው አባባል ከየት ደርሶ ይሆን? አብዛኛውን ጊዜ ከቤት ውጪ ሰፋፊ ዝግጅቶች እንደ ሰርግ፣ ሀዘን ቤትና የመሳሰሉት ላይ ምግብ ከመመገብ በፊት እጅ ከመታጠብ ይልቅ ከተመገቡ በኋላ መታጠብ ላይ ሲተኮር ይስተዋላል። ለመሆኑ የእጅ መታጠብ ልማዳችን በእጅጉ መዳበር ያለበት ነው። ተግባሩ ቀላል ሊመስል ይችላል፣ ነገር ግን ሚናው ከፍተኛ ነው። የጤናው ዘርፍ ባለሙያዎች እጅ መታጠብ ብዙ ተላላፊ በሽታዎችን ለመከላከል ዋና መሳሪያ መሆኑን ይገልጻሉ። እጆቻችን በዕለታዊ እንቅስቃሴያችን ውስጥ ከብዙ ነገሮች ጋር ይገናኛሉ። በተለየ መልኩ የጥሬ ገንዘብ አጠቃቀማችን ተደራሽነቱ ከመስፋቱ ጋር ተያይዞ የተለያዩ ባክቴሪያዎችና ቫይረሶች በቀላሉ በእጅ ላይ ሊያርፉ ይችላሉ። በሳሙናና በንጹህ ውሃ እጅ መታጠብ እነዚህን ተዋሲያን ለማጥፋት ይረዳናል፣ ከህመምም ይጠብቀናል። በተለይ ምግብ ከመብላት በፊትና ከመጸዳጃ ቤት በኋላ እጅን በአግባቡ መታጠብ እንደ እብጠት፣ የሆድ ህመምና አንክሮ ያሉ በሽታዎችን ለመከላከል አስፈላጊ መሆኑን የጤና ባለሙያዎች ያስገነዝባሉ። እጅ መታጠብ ለግለሰብ ጤና ብቻ ሳይሆን ለማህበረሰብ አጠቃላይ ጤና የሚያበረክተው አስተዋጽኦ ከፍተኛ ነው። ይህም መንግስት በጤናው ዘርፉ የተለያየ በሽታዎችን ለመከላከል የሚያደርገውን እንቅስቃሴ ያግዛል።
በቤት በትምህርት ቤቶችና በስራ ቦታዎች ውስጥ ይህን ቀላል ልማድ መከተል የበሽታ መተላለፍን በእጅጉ ይቀንሳል። እጅ መታጠብን እንደ ዕለታዊ ባህላችን በማድረግ ራሳችንን ሆነ ሌሎችን ከተላላፊ በሽታዎችን ጠብቅ እንደ ዕለታዊ ባህላችን በማድረግ ራሳችንንም ሆነ ሌሎችን ከተላላፊ በሽታዎችን ጠብቅ። ቡናን ለቱሪዝም ግብዓትነት ለማዋል እየሰራ መሆኑን የቱሪዝም ሚኒስቴር አስታወቀም። በመላው ዓለም ያሉ የቡና ወዳጆች ወደ ኢትዮጵያ እንዲተሙ አስቻይ ሁኔታን ለመፍጠር ያለመ ሀገር አቀፍ የቡና ቱሪዝም ልማት ሴሚናር በጅማ ከተማ ተካሂዷል። ሴሚናሩ የቱሪዝም ሚኒስቴር ከጃፓን ዓለም አቀፍ የትብብር ኤጀንሲ ጃይካ ጋር በመተባበር ያዘጋጀው ነው። የመደመር መንግስት ለቱሪዝም በሰጠው ትኩረት በፍጥነት እያደገ መምጣቱን በመድረኩ የተነሳ ሲሆን ቡናን የዓለም አቀፍ ቱሪስቶች የፍሰት ማዕከል ለማድረግ እንቅስቃሴ መጀመሩም ተገልጿል። ቡና አብቃይ በሆኑ ኮሪደሮች የቡና ቱሪዝምን በማስተዋወቅ የቡናን ታሪክና ባህል ለቱሪዝም ግብዓትነት ለማዋል በትኩረት እየተሰራ መሆኑን በሚኒስቴሩ የቱሪስት መስህብ ልማት መሪ ስራ አስፈጻሚ ሙሳ ከድር ተናግረዋል። የኦሮሚያ ክልል ቱሪዝም ኮሚሽን ምክትል ኮሚሽነር ነጋ ወዳጆ በበኩላቸው የቡና ምርትን ለዓለም ገበያ በማቅረብ ገቢ ከማግኘት ባሻገር የቱሪስት መስህብ በማድረግ ተጨማሪ ጥቅም እንዲያመጣ መስራት ይገባል ብለዋል። ዘገባው የኢትዮጵያ ብሮድካስቲንግ ኮርፖሬት ነው። የተከበራችሁ ተመልካቾቻችን ለዕለቱ የተዘጋጁ ዜናዎች የእስካሁኖቹ ነበሩ። ዜናውን እያቀረብኩ ቆይታ ያደረኩት ምህረት ብርሃኑ ነኝ። ሌሎች የጣቢያችን መሰናዶዎች ይቀጥላሉ። በእኔ በኩል መልካም ጊዜ